ነበር የተረዳው ሳነብ ሁሌ እሷን ትዘምትለኝ በህይወቴ ውስጥ የሆነ ነገር እንዳጣው ነበር የሚሰማኝና ከዛ በኋላ ራሴን ብዬ አሰብኩኝና ምን አደረኩኝ ወደ ራሴ ተመለስኩኝ ትምህርቴን ላይ ፎከስ አደረኩኝ በትምህርቴን ጥሩ ውጤት አመጣሁኝ። ሰላም እንዴት ናችሁ? እንደተለመደው ዛሬ አዲስ ታሪክ ይዘንላችሁ መጥተናል። ህይወቱ ምን አጋጥሞታል፣ እንዴት ነበር ህይወቱ፣ ያለፈው ውጣ ውረዱ ምን ይመስላል የሚለውን የወንድማችንን ታሪክ አብረን እንሰማለን። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም የደውል ምልክቱን መንካት እንዳትረሱ። እንኳን ደህና መጣህ እንግዳችን። ራስን በማስተዋወቅ ብትጀምርልን። አመሰግናለሁ። ስሜ አንዱዓለም እባላለሁ። የተማርኩት ጅማ ዩኒቨርሲቲ ነው የተማርኩትና። እሺ እንግዳችን፣ ግቢ በነበረ ህይወት ውስጥ ያሳለፍካቸው ታሪኮች እንዳሉ ሰምተናል። ስለዚህ እንዴት ነበር የግቢ ህይወት፣ የትምህርት ሁኔታ እንዲሁም ደግሞ ከአዲስ ማህበረሰብ ጋር መታወቅ፣ አዲስ ማህበረሰብን መቀላቀል፣ ነበሩበት አካባቢ ሄዶ ሌላን ነገር ማየት መስል ነበር? እስቲ ያለውን ነገር ብትነግረን። ተማርኩት ጅማ ዩኒቨርሲቲ ነው የተማርኩትና ጅማ ዩኒቨርሲቲ ስገባ አዲስ ማህበረሰብ ነው፣ አዲስ ተማሪ ነው የምታገኘው። በጣም ከብዙ ቦታ የተሰበሰቡ ሰዎች ነው የምታገኘው እና በትንሹ ትንሿ ኢትዮጵያ ብለህ ብጠራት ደስ ይለኛልና ምክንያቱም በጣም ብዙ ማህበረሰብ ስለነበረ እዛ ጋር የሚመጣ ማህበረሰብ የተለየ ባህል ያለው ነው፣ የተለየ ወግ ያለው ነው፣ የተለየ ጥበብ ያለ ነው። ዳይናሚክ የሆኑ ነገሮች እዛ ቦታ ላይ ታገኛለህ እና ስለዚህ እዛ ቦታ ላይ ስትሄድ ጥሩ ጓደኞች ታገኛለህ። ቤተክርስቲያን ላይ የነበሩ በእምነታቸው በጣም ጠንካራ የሆኑ እንዲሁም ደግሞ በቴክኖሎጂ በጣም ጎበዝ የሆኑ የስራ ፈጠራ ያላቸው በጣም ብዙ ደስ የሚሉ ባህሪዎች የምታገኝበት ቦታ ነው እና እኔ ካገኘኋቸው ነገሮችን ዩኒቨርሲቲ ብቻ ትምህርት አይደለም የተማርኩበትና የህይወት ትምህርትም በትልቁ ተምሬበታለሁ። ቻሌንጆችን እንዳልፍና እንዲሁም ደግሞ በትምህርቴ ጠንካራ ሆኜ እንድማር ያደረጉኝ ጓደኞቼ ነበሩ። እዛው ግቢ ውስጥ ያገኘኋቸው ጓደኞቼ ነበሩና እንዲሁም ደግሞ ከምንም በላይ እዛ ቦታ ላይ ስትሆን ማንም የሚቆጣጠረህ ሰው የለም። ህሊና ነው የሚቆጣጠረው፣ ትምህርትህ ነው የሚቆጣጠረው እና ለራሴ እንዴት ተገዢ መሆን እንዳለብኝና እቅዴን እንዴት እንደሚገዛኝ በትልቁ ተምሬበታለሁ እዛ ስፍራ ማለት ነው እና እንዲሁም እዛ ቦታ ላይ ስትሄድ አዲስ ባህል ትለምዳለህ፣ አዲስ ቋንቋ ትለምዳለህ፣ አዲስ ማህበረሰብን ትለምዳለህ እና እኔ እዛ አካባቢ የሚወራ ኦሮምኛ ነበረ። ኦሮምኛ ብዙም አልችልም ነበር፣ ነገር ግን ምንድን ነው የሚባለው እና ደግሞ አመላለሱ የሚለው ነገሮችን ኢቭን ኢፍ በእስክሪፕቶ ስጽፍ ነበረ ቋንቋዎቹ ሲይዝ የነበረው እና አንድ ቋንቋ ተምሬበታለሁ። ሌላኛ ባህል፣ የተለያዩ ልደት የሚከበርበት ሁኔታዎች ነበሩ፣ ባህሎች ነበሩ፣ የአመጋገብ ስርዓቶች ነበሩ፣ የአለባበስ ባህሎች ነበሩ እና እነዛ ከጓደኞቼ ያገኘሁበት ነበረ። ሌላ ትልቁ ነገር እኔ የግቢ ህይወት ትልቁ ስጦታዬ ነው ብዬ ማስበው የዩኒቨርሲቲ ቆይታዬ ምንድን ነው ብዬ መግለጽ ትልቁ ነገር ግቢ ጉባኤ ነበረ እና ስትሄድ ከእናት አባትህ ተለይተህ፣ ከቤተሰብ ተለይተህ፣ ከወገን ተለይተህ እዛ ጋር የምትሄደው እና እዛ ጋር ስትሄድ እናትና አባት ተብሎ የቆዩ ተማሪዎች እዛ አሉና እናት አባት ተብሎ ይመደባል። እህት ወንድም ተብሎ በጣም ደስ የሚል ባብ ነበርና እጅግ ልዩ። ምክንያቱም አትከፋም፣ አትደበርም። የት ወጣ፣ የት ነህ፣ የት ገባ፣ ና ቤተክርስቲያን እንሂድ፣ ና አብረን ምሳ እንብላ የሚሉ በጣም ብዙ እናትና አባት ነበሩ የግቢ ጉባኤ እና ግቢ ጉባኤ ትልቅ ለእኔ ባለውለታዬ ናት። በእምነትህ እንድጠነክር የምታደርግ ናት። እንዲሁም ደግሞ የተለያዩ ጥበቦችን መማር የምችልበት ስፍራ ስለሆነ እኔ ግቢ ጉባኤ ትልቅ ነገር አስተምሮኛል። በህይወቴ ውስጥ ደግሞ ትልቅ ሰዎችም ያገኘሁበት፣ ትልቅ ማህበረሰብ ያገኘሁበት፣ ትልቅ ተጽዕኖ ፈጣሪ ያገኘሁበት ስፍራ የት ነው ብትለኝ ግቢ ጉባኤ ነው እና በአጠቃላይ የዩኒቨርሲቲ ህይወቴ ምን አገኘበት? ውድቀትም ነበረው። ውድቀትም እዛ ቦታ ተስፋ የቆረጡ ተማሪዎች አሉ፣ ሱስ ያለባቸው ተማሪዎች አሉ፣ የትምህርት ፍላጎት የሌላቸው ተማሪዎች አሉ እና አንተ ራስን ካልጠበቅና ለዓላማ ካልቀጠልክ ያ ስፍራ ላይ ደግሞ አንተም ወደ እነሱ መሳብህ አይቀርምና ተስበህ ወደ እነሱ ትሄዳለህ። እኔ ግን በዋናነት የፈለኩት ነገር ማን ነው ለእኔ ጥሩ ነገር የሚያደርግልኝ? ማን ነው ከዚህ ሰው ጋር ብሮጥ ጥሩ ነገር አገኛለሁ፣ ቴክኖሎጂን እማራለሁ፣ ባህልን እማራለሁ የሚል ነገር ነበረ እየመረጥ ከምወስደው። በትምህርት ጎበዝ የነበሩ ነበሩ፣ በግቢ ጉባኤ ጎበዝ የነበሩ
እዛ ስፍራ ያሉ አሉ። እንዲሁም ደግሞ ሌላ ባህል የሚያስተምሩኝ ስለነበሩ እኔ እነዛ ነገሮች አግኝቼበታለሁ። እሺ፣ ግቢ ውስጥ ራሱ የፍቅር ህይወት ምን ይመስል ነበር? እዛ የሚያጋጥሙ አንዱ ነገር እሱ ነው እና የፍቅር ህይወት ምን ይመስል ነበር? ይሄ ለመግለጽ በጣም ይከብዳልና ነገር ግን እዛ አካባቢ ስትሄድ እንዳልኩም አዲስ ማህበረሰብ ነው ያለው። ፍቅር እንደሚታወቀውም በግንኙነት እየቀረብክ በመጣ ቁጥር አብረህ ስትበላ፣ አብረህ ስትጠጣ፣ አብረህ ስትኖር በምታደርጋቸው ግንኙነቶች ነውና ፍቅር የሚመጣውም። እኔም ከጓደኞቼ ጋር ነበርኩኝ። በጣም ትልቅ ጊዜ አሳለፍኩት የምለው የፍቅር ህይወቴ በጣም በህይወቴ ውስጥ ደግሞ ትልቅ አሻራ ያስቀመጠብኝና እኔን የጎዳኝ አንድ የፍቅር ህይወት ነበረኝና 2ኛ ዓመት በነበርኩበት ሰዓት አንድ ልጅ 1ኛ ዓመት ነበረች። በቴሌግራም ተዋወቀን። ወደኛ ዩኒቨርሲቲ መጣች፣ አወኳት። ከዛ በኋላ እየተቀራረብን የግቢ ሁኔታ አንዳንድ ነገሮችን እየነገርኳት እዛ በኋላ ጓደኛዬም አለ። በመሀል በጣም የሚያሳዝን ነገር ተፈጠረ። እኔ እሷን እየቀረብኳት በመጣ ቁጥር ወዴት እየሄድኩኝ ነው? ለካ እሷን እየወደድኳት ነው ያለሁት እና ለእኔ ምን አይነት ስሜት አላት የላትም አላቅም። መጀመሪያ የጀመርነው በእህትና በወንድም ነበርና ከዛ በኋላ የኔ ስሜት እየተቀየረ የምታደርግልኝ ነገሮችን ሁሉ በፍቅር አይን እያየሁኝ ሌላ አዲስ ስሜት ወደ እኔ መጣና በዛ መሀል ትልቁ ነገር የተፈጠረው የሚያሳዝነው ነገር ጓደኛዬ ይወዳታል። አብረን የምንበላ፣ አብረን የምንጠጣ፣ አብረን አንድ ዶርም ያለን እና 12ም ደግሞ አብረን የተማርን ነው እና ከዛ በኋላ እሱ አውጥቶ ነገረኝ ስሜቱን። እኔ እቺ ልጅ ወዳታለሁ እንዲህ ስለዚህ ምን ይሻላል ሲል በጣም ነበር የደነገጥኩት። እኔም ወደድኳት፣ እሱም ወዷታል እና ከዛ በኋላ ግራ ተጋባን። ምርጫው ያለው እሷ ጋር ነው። ስለዚህ ምርጫው እሷ ጋር ስለሆነ እኛ ምንም ማድረግ አንችልም። ጠየኳት ቀርቤ። ስለዚህ እኛ ሁለታችንም መጣላት የለብንም፣ ምን አድርጊ አንዳችን ምረጪ ብዬ ስላት እኔም በወንድምነት በጣም ትወደኛለች፣ እሱም በወንድምነት ትወደዋለች። ግን የሆነ ውስጧ ላይ ደግሞ ወደ እሱ ያመዘነ ነገር አለና በጣም ተቸገረች። አብዛኛ ነገር በቴሌግራም ነበረ ሲያወሩ የነበረውና እነሱንም አለቀ። በቴሌግራም እወድሻለሁ ተባባሉ። መጨረሻ ላይ ከሁኔታዎቹ ስመለከት እኔን እንደማትፈልገኝ አወቅኩኝ። ወደሱ ሄደች። እኔም በሰዓቱ ያለኝ አማራጭ ከዛ ስሜት እንዲወጣ ምንድነው ያደረኩት? ሁለታቸውም መራቅ ነበረ። ሁለታቸውም ራቅኩኝ። መንገድ ላይ ሳገኛቸውም ሰላም አልላቸውም። ዝም ብዬ እያለፍኳቸው እየሄድኩኝ ነበረና ግን አንድ መረዳት ያለባችሁ ነገር ፈጣሪ ያልፈቀደው ነገር ምንም በእኛ ህይወታችን ውስጥ በእኛ ኃይል ጭራሽ የሚሆን ነገር የለምና ፈጣሪ ሲፈቅድ ነው። እናንተ ምንም ደከማችሁ ወረዳችሁ፣ ፈጣሪ ሲፈቅድ ብቻ ነው የሚሆነው። እኔ ግን በኃይሌ ነበረ ያንን ነገር ለማድረግ የሞከርኩትና እሱ ግን ፈጣሪ ፈቅዶለት ሁለታቸውም አንድ ሆኑ ብለዋቸው ነበረና ከዛ በኋላ አንድ ላይ ሆኑ። እኔ ራሴን አገለልኩ። እነሱ አንድ ባች ወደኋላ ብለው ነበረ። እኔ ተመርቄ ወጣሁ። መረቅ ስለ አካባቢ ስጦታዎች ሰጡኝ። ምክንያቱም እዛ ቦታ ላይ ስለማንገናኝ ደስ ብሎኝ ተቀበልኩኝ። እስካሁንም አስባቸዋለሁ፣ በጸሎት አስባቸዋለሁ። የሰጡኝ መዝሙረ ዳዊት ነበረና ትልቅ ስጦታ ነበር የሰጡኝ። በጣም ደስ አለኝ። ከዛ በኋላ እነሱም ተመርቆ ወጡ። ተመርቆ ከወጡ በኋላ ልክ እንደተመረቁ 1 ዓመት እንደሆናቸው ቀጥታ ሽምግልና ተላከ። ሽምግልናው ከተፈጸመ በኋላ ከተወሰነ ሰዓት በኋላ አንድ ላይ እንደሚሆኑ ነገሩኝና በቃ እኔም ብቻ ደስ ብሎኛል። አልፎ ስለነበረ እንዲህ አንድ ላይ እንጋባ ነበረ። ስለዚህ ሰርጋችንና አሰባችሁት ምን ይሰማችኋል ብዬ ብጠይቃችሁ በጣም ብዙ ነገር ይሰማልና እኔ ግን በቃ አንዴ ወስኜ ከውስጤ ስላወጣኋት ከዛ በኋላ ሄድኩኝ፣ ወደ እሱ ቤት ሄድኩኝ። ዝግጅት ተዘጋጅቶ ነበረ። በስርዓተ ተክሊል ነበረ የተጋቡትና ሄድኩኝ። ቤተክርስቲያን ሄድን። እዛው ያለ ስርዓተ ተክሊሉ ተፈጸመ። ፕሮግራሙ አልቆ መድረክ መሪ ነበርኩ። ይገርማችኋል። መድረኩን መርቼ አልቆ ወደ ቤት ተመለስን። ቤት ከተመለስን በኋላ እነሱ አንድ ላይ እየኖሩ ነው። አሁን ወልደው አንድ ልጅ አላቸው። አብሮ ነው እየኖሩት ያሉትና አሁንም ጓደኞቼ ናቸው። በጣም ደስ እያለኝ ነው የምኖረው። ምክንያቱም እዛ ፈተና ውስጥ ፈጣሪ ወይ ከዚህ አሻግረኝ ብዬ ስል ነበርና አሁንም እነሱ ትልቅ ጓደኞቼ ናቸው። በጣም የውስጤ ጓደኞቼ ናቸው። እሺ እንግዳችን ለሰጠህን ጊዜ ከልብ እናመሰግናለን።
ተመልካቾቻችን ከአንዱዓለም ታሪክ ብዙ እንደተማራችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ በማድረግ የተለያዩ እንደዚህ አይነት ታሪኮች እንዲደርሳችሁ የደውል ምልክቷንም መጫን እንዳትረሱ። ለነበረን ቆይታ እናመሰግናለን። እስከ ሳምንት ቸር እንሰንብት።